ተሰጥኦ ይከበራል፣ ባህል ይበራል፣ ኢትዮጵያ ትደምቃለች። ባህል በቃል ብቻ የሚገለጽ አይደለም። ባህል የህዝብ ማንነት ነው። ባህል የትውልድ ድምጽ ነው እና ባህል የሀገር ኃይል ነው። ዛሬ ኢትዮጵያ ውስጥ ከሚኖሩ የተለያዩ ባህላዊ ሀብቶች መካከል አንድ ታላቅ መድረክ ተፈጥሯል። ካልቸራል አምባሳደር አዋርድ። ይህ መድረክ ተሰጥኦን ብቻ አይሸልምም፣ ማንነትን ያከብራል፣ ፈጠራን ያበረታታል፣ ባህልን ወደ ዓለም ያወጣል። ከመላው ሀገር ከክልል ወደ ክልል ወጣቶች፣ አርቲስቶች፣ ፈጣሪዎች፣ ጥበብ አፍቃሪዎች በሙዚቃ ይናገራሉ፣ በውዝዋዜ ይገልጻሉ። በተሰጥኦ ያሳያሉ፣ በባህላዊ ፋሽን ያበራሉ፣ በፈጠራ ይደነቃሉ። እነዚህ ሁሉ ስራዎች ተወዳዳሪዎች ብቻ አይደሉም፣ እነዚህ የኢትዮጵያ ድምጽ ናቸው። እንዲሁም ይህ ፕሮግራም ለሀገር ታላቅ ዋጋ አለው። ባህልን በመጠበቅ ብቻ አይደለም፣ ባህልን እንደ ኢኮኖሚ ኃይል ይቀይራል፣ ቱሪዝምን ያበረታታል፣ የፈጠራ ኢንዱስትሪዎችን ያሳድጋል፣ የሀገር ምስልን በዓለም ያበራል። አንድ ባህላዊ ውዝዋዜ፣ አንድ የሙዚቃ ስራ፣ አንድ የጥበብ ፈጠራ ኢትዮጵያን በዓለም መድረክ ላይ ያቆማል። ለተወዳዳሪዎች ይህ ትልቅ ዕድል ተሰጥኦአቸውን ለማሳየት፣ ስማቸውን ለማስተዋወቅ፣ ሕይወታቸውን ለመቀየር የሚከፍት በር ነው። እዚህ መድረክ ላይ ዛሬ የምታዩት ብቻ አይደለም፣ ነገ የሚታወቁ ኮከቦች እዚህ ናቸው እና ለተመልካቾች ይህ አንድ ትዕይንት ብቻ አይደለም፣ ይህ ጉዞ ነው ወደ ባህል፣ ወደ ማንነት፣ ወደ ኩራት የሚያደርስ ጉዞ። አንዳንዱ ክፍል ታሪክ ይነግራል፣ አንዳንዱ ሰከንድ ፈጠራን ያሳያል፣ አንዳንዱ ተወዳዳሪ ህልም ይዞ ይቆማል እና አሁን ያ ህልም በአንድ መድረክ ላይ የተፈጸመ ነው። ካልቸራል አምባሳደር አዋርድ የባህል ክብር ብቻ አይደለም፣ የሀገር የወደፊት አቅጣጫ ነው እና ይህን ታላቅ ጉዞ በአንድ ድምፅ እንናገራለን፣ ምክንያቱም ክብር ያለው እኛ ጋር